ትከፍያለሽ። አንድ ሺህ ድራም እኛ ናና 100,000 ድርሃም እንስጥክና ከኛ ላይ አፋችሁ ዝጉ። አዎ እውነት ነው። እኛ ልንገርክ የብር ችግር የለብንም። እኛ የምን ችግር እንዳለብን ታውቃላችሁ? የሰው ችግር ነው። የብር ችግር የለብንም። የሰው ችግር አለብን። በጣም ሰው እንፈልጋለን በፍቅር ማለት ነው። ግን ሰው ገንዘብ ይፈልጋል። እኛ ገንዘብ አንፈልግም። እኛ ሰው ብቻ ነው የምንፈልገው። የመዳም ቅመሞች እኛ ገንዘብ ሞልፎ ተርፎ የታባቱ በእግራችን እየሄድንበት ነው። አታዩም? 500,000 ድርሃም ያው የሚያወጡት አያችሁ። እነዚህ ልጆች አንቺ ከምድር ጥፊ እኛ ከምንጠፋ ነው እኛ ከጠፋን መቼ ፍቃለን ገና እንጫወታለን። ገና ምን አይታችሁ? አይ እኛን ይጠፋል ብላችሁ ተጠብቁ። እናንተ ጠፍታችሁ እንዳትቀሩና እንዳትገርሙኝ እንዳትጠፉኑና ይሁን ብቻ። ሩታ አንድ ነገር ልንገርሽ፣ ከስር ግን ብሩን እንዳትረሹ። ኧረ እየረሳሁ አይደለም። የሆነ እኮ ያሳለፍኩት ነገር ልንገርሽ ማለት በቃ ህይወት አጋጣሚ የሆነ ህይወት ከባድ ህይወት ውስጥ እያለሽ የሆነ ሰው መጥቶ ህይወት እንድትኖሪ ዳግመኛ ህይወት ይሰጥሻል። ያ ሰው ማን ነው ብላችሁ ትጠይቁኛላችሁ? እስቲ ጠይቁኝ። ሩታ ትባላለች። ሩታ አብርሽ ትባላለች። የሁላችንም ነው። የእኛም የሁላችንም ናት። የጨለመብሽን ነገር መታ የምታበራ ህይወት እንድትኖሪ ህይወት እንድጣፍጥሽ የመዳም ቅመም ብቻ ያውሩት። ይሄንን ሌላው ይቅርና የመዳም ቅመም ብቻ እነሱ ቪዲዮ የሚከተል ሰው ብቻ ያውራ። እስቲ ሌሎቹ ተው፣ ምንም ነገር ሳያዩ ብቻ የመኪና አራራ ያለበት ሰው ነው የሚያወራ። ራሙ ስራሽን ቀጥይ ዝም ብለሽ። ስንት ደረጃ የላ ቆይ አንድ ሰው በፍቃደኛ ትዕግስት ትገቢያለሽ። ትዕግስት ግን ገብተሽ ሌላ ነገር ትዕግስት ሀ ብለን ስንጀምር ከኛ ጋራ ነበርሽ። አስገብተንሻል ቤታችን ማለት አንድ ቁጥር ጻፊ ትዕግስት ማለት ነው። በስራ እኔ ወርድለታለሁ የምትገባ ከሆነ ትጻፍ። ቆይ አትውረዱ፣ ትጻፍ። መጀመሪያ ትጻፍ። ትዕግስት ሀ ብለን ይሄን ቤት ስንመሰርት ነበረች እሷ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ መጥቻለሁኝ። የመጣሁበት ነገር ልንገራችሁ። ጠፍቻለሁኝ። ይሄው ዛሬ ደግሞ መጥቻለሁኝ ማለት ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ዛሬ ምን ይዘሽ መጣሽ ጠፍተሽ ልትሉን ትችላላችሁ። ስትናፍቁኝ ከተፍ ብያለሁኝ ማለት ነው። እኔ አንድ ጥያቄ ልጠይቃችሁ። እዚህ ቶክቶክ መንደር ላይ ማለት ነው፣ ይሄ ቶክቶክ መንደር ላይ ያሉ ሴቶች ወንዶች እኔ አላቅም። እንደዚህ ሲጀመር ወሬ በሴት ነው እንጂ በወንድ አያምርም። ቆይ እንደዚህ ቋጭ ብሎ በሰው ህይወትን ሊመሩ ሊያስተካክሉ ቦታ ሊያስይዙ ወይ ደግሞ መስመራችሁን ሊያስተካክሉ ህይወታችሁን ሊመሩ ቁጭ ብሎ ላይፍ ላይ ገብቶ የሚቀመጡት ማለት ነው። ስራ የላችሁም። የመቤት ተቀምጦ ነው። እሺ ቆይ ጠብቁኝ እንዳትሉ። ይኸውላችሁ ስራ ላሳያችሁ። ስራ ይሄንን ስራችሁን ጨርሳችኋል አይደል? የመዳም ስራ ጨርሳችኋል አይደለም? የቤታችሁን ስራ ጨርሳችኋል አይደለም? ያለውን ስራ ጨርሳችኋል አይደል? ስለዚህ ኑ ስራ እኔ ልንገራችሁ። ራስሽን ሰርተሽ ጨርሰሽ ተታጥበሻል፣ ልብስሽን ቀይረሻል፣ ፀጉርሽን ተንጨባርሯል አይደለም? እስካሁን ልንገርሽ፣ እየሰማችሁ ነው። ፀጉራችን ማለት ነው እያንዳንዳችን እናውቃለን። መዳም የሴት ወጣ ማንም እራሳችንን እናስተካክል ብሎ ለራሱ አይመለስም። ወይ ዩቱብ ወይ ቲክቶክ በቃ ወይ ለስልክ ለማውራት ነው የምንሮጠው። ግን ለራሳችን ጊዜ ሰጥተን ይኸው አሁን እኔ ዝም ብዬ ይሄንን ፀጉሬን ከሚፈታ ለምን ከእናንተ ጋር ሆኜ እያወራው ቢፈታ ትምህርት አገኛለሁ፣ እናንተም ትምህርት ታገኛላችሁ። ግን በማይጠቅም ነገር ላይ እና በማያገባኝ ነገር ውስጥ ላይ ቶክቶክ ላይ ቁጭ ብለን መኪና ሊገዙ ነው፣ ቤት ሊገዙ ነው፣ እናንተ ምን አገባችሁ፣ እኔ
እናንተ እንደዚህ ኧረ ወዮ 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 ወዮ። ቆይ እንዴ በሰው ህይወት ላይ እዚህ ጋር እናንተ ማን ናችሁ? ልትገዙ ትላላችሁ። እዚህ ጋር ደግሞ ገና እንገዛለን እላሉ። ግን ሰሩላችሁ። እውነቴን ነው የምላችሁ። ይሄ ቶክቶክ ላይ እዚህ ጋር የምትበጠበጡት እውነት ሰሩ። ይሄንን ቤትና መኪና እንገዛለን ለአብርሽና ለሩታ ያሉ ልጆች እውነት ጎበዞች ናቸው። እኔ ያደነኳቸው እውነት በጣም አደነኩት። ለምን ብትሉ እውነታቸው አይደለማ። ጅላጅሎቹን ላጃጅሉ ማለት ነው። እነሱ እዛ ጋር ቁጭ ብሎ ወሬያችሁን እየቀዱ እዛ ጋር ሰው እውነት ብሎ አፉን ከፍቶ ይንጫጫሉ። ኮሜንት ላይ እንደዚህ ይላሉ። ሲጀመር ሰው ህይወት ላይ እናንተ ምን አገባችሁ? እነሱ ገዙ አልገዙም ያውቃሉ። እዛ ራሱ እኮ እያወሩ ነው። እኛ ለሰው ልንገዛ ነው እንደ መዳን ቤት የምንሰራው? መዳን ኩሽና የምንሰራው ለሰው እኛ የሰውን ኑሮ ልናመራ ነው እንደ እያሉ እርስ በርሱ ራሱ እዚህ ጋር ቪዲዮ አስገባችኋለሁ። እነሱ ያወሩትን ቪዲዮ ተከታተሉ። እነሱ የሆነ ትንፍስ ስትይ የሆነ ይሰድቡሻል። ገብቶሻል? ስድባቸው ራሱ እንግዲህ በጣም ብልግና ስድብ ማለት ነው። ባለጌዎች በቃ ምድረ ባለጌ ብቻ ነው የተሰበሰበዋል። እንደ ጤነኛ ሰው አይደለም የሚያስቡት እነኚህ ሰዎች። አሁንም ጭራሹንም ምን አቃጠላችሁ፣ ምን እንደዚህ ያደርግን፣ ገና ሌላ ነገር እናደርጋለን ምናምን ነው። ለእኛ እኮ አይደለም እነሱም በኋላ ይጠየቁበታል። ገብቶሻል? እነኝም እርዳታ የተቀበሉት እነኛ አሁን ምንም የተቸገሩት ነገር የለም። ገብቶሻል? ይሰራሉ፣ ችግር አላቸው ሰርቶ ምንም አይጠቅምም። እዚህ ጋር ሳይታመሙ ምንም ሳይቸገሩ የሰው ገንዘብ እንኩት ተብሎ ቢሰጡ ራሱ እንዴት ምን አይነት ህሊና ነው የሚቀበለው? የነሱ ራሱ ይገርሞኛል። ሁኔታቸው ራሱ ሰምተሽ ከሆነ እኮ ቲቪው እና ይሄ ልብሱ ምናምን እኮ እኔማ አላውቃቸውም አያውቋቸውም እኮ ይሄን ማን ስለዚህ ይባካችሁ ስራችሁን ከጨረሳችሁ እዛ ጋር የዚህ እንደዚህ እየተባለ ነው፣ እዚህ ጋር እንደዚህ እያሉ ነው እያለን ወዲህ ከምንዘዋዘር ማለት ነው። እስቲ ፀጉራችንን እንፍታ፣ ፀጉራችንን እንስራ፣ እናበጥረው በደንብ ሹሩባ ቁጥጥር። እስቲ ራሳችንን እንመለከት። በቃ ቁጭ ብለንም ከሆነ በቃ ራሳችን ጊዜ ሰተን ዝም ብለን ማያገባ ውስጥ ገብተን ማይሆን ነገር እያወራን አይምሯችን ከምናሳምን ፀጉራችንን እንደዚህ ቀስ እያደረጋችሁ ከዛ ማሳጅ አድርጉት። ፀጉራችሁ እንዲያድግ ማለት ነው። ፀጉራችሁ እንዲያድግ ማሳጅ አድርጉ። ሰው ቤት ገብታችሁ ሰው ቤቱን ማሳጅ ከምታደርጉ የሰውን ህይወት ማሳጅ ከምታደርጉ ማለት ነው ፀጉራችሁን ማሳጅ ቀስ እያደረጋችሁ ቅባት ተቀብታችሁ ውስጥ ገብቶ ፀጉራችን እንዲያሳድግ። ሰው ህይወት ላይ ገብታችሁ ዝም ብላችሁ መኪና ሊገዙ ነው፣ ቤት ሊገዙ ነው። አዎ እንገዛለን፣ ምን አገባችሁ? ገና ትቃጠላላችሁ፣ ገና ህር ትላላችሁ። እስተፍርላላዚ ይላሉ። እናንተ ደግሞ እዚህ ጋር ማያገባችሁ ነገር ላይ ገብታችሁ ለምን የምረዳው ስንት ሰው አለ፣ ለምን እነሱን አንረግድም? ለምን እንደዚህ አናደርግም? ለምን እንደዚህ አያደርጉም? እንዲህ ምን ሆኖ ነው? አቤት ስድባችሁ! ኧረ ተውት። መጀመሪያ እነዚህ እውነት ነው ወይ ውሸት ነው በሉት። እንደዚህ የሚሆኑት ውሸታቸው ነው ወይስ እውነታቸው ነው በሉት። ዝም ብላችሁ እንትን ከምትሉ ማለት ነው። ገባችሁ? ዝም ብላችሁ ወሬያችሁንም እንትን ከምትሉ ራሳችሁንም ከምታቃጥሉ እስቲ ራሳችሁ እነዚህ የሚያወሩት ነገር ምንድን ነው? እውነታቸው ነው ወይስ ውሸት ነው? ገና ሳናውቀው ማለት ነው። እዛ ጋር እንደዚህ እያሉ ነው፣ እንደዚህ እያሉ ነው፣ እንደዚህ በደንብ ቤት እውነት እንደንዱ እነዚህ ልጆች ማለት ነው። እኔ ያደነኳችሁ፣ እውነቴን ነው የምላችሁ፣ በጣም ነው ያደነኩት። ለምን ብትሉ እነሱ ስራውን ይኑራችሁ አይኑራችሁ የምናውቀው ነገር ግን ቁጭ ብሎ በቃ ሰውን ብስጭ ማድረጋችሁ፣ ልጆቹን ብስጭ። በዛ ላይ ደግሞ እንደዚህ የሚያወሩት ማን እንደው ታውቁታላችሁ? ቶክቶክ ላይ ያሉ አሉ የሚባሉት ልጆች ማለት ነው አሉ። እነሱ ቶክቶከራቸው ምናምን እነሱ ናቸው ደግሞ የሚያወሩት ማለት ነው። ስለዚህ እባካችሁ
እባካችሁ ሰው ህይወት ላይ እንትን አትበሉ። መጀመሪያ እውነት ነው ውሸት ነው ብላችሁ አጣሩ፣ እወቁ። ለፍርድ አንቸኩል። በነገራችን ላይ እኛ ወሬ ስንወድ አንደኞች ነን፣ ግን ውሸታው የቱ እንደሆነ እውነታው የቱ እንደሆነ ለይተን አናውቅም። ለይተን ደግሞ አናወራ። ይሄንን እወቁት። ለይተን አናወራ። ውሸታው የሆነው የትኛው ነው? እውነታው የትኛው ነው? ለይተን አናወራም ማለት ነው። ይሄ ነው ችግራችን። ስለዚህ ለይተን እናወራ። ሳንለይ ባናወራስ ምን ያደርጋል? ይሄ በንፋስ ላይ ዝም ብሎ ማሄድ ማለት ነው። ንፋስ ላይ ማሄድ በቃ ሌላ ነገር የለም። ለምን እውነት እንዴ? እኔ ሰምቼ እንዴ እዛም እንደዛ ትክክል፣ እዛ ጋም እነሱ ናቸው፣ እዚህ ጋም እነሱ ናቸው፣ እዚህም እንደዚህ ናቸው። እውነት አንዳንድ ጊዜ ቆም ብላችሁ አስቡት። ደግሞ ለሰው ለማውራትና ያ ሰው ደግሞ እሱ ራሱ ሊኮ ነው የምትሉ ልጆችም አላችሁ። ራሳችሁ ተመካክሮ ጎጆ ማውጫ የሚፈልገው መኪናና የቤት እቃ ነው ብሎ ነው ብላችሁ የምታወሩት አላችሁ። አትፍረዱት። እስቲ እውነታውን ተናገሩ። ለእውነት ቁሙ። እውነት ማይሆነውን ነገር አትናገሩ። ውሸት ምን ያደርጋል? እስቲ ስለ እውነት አውሩ። እስቲ ለራሳችሁ ህይወት አውሩ። ለምን የራሳችሁን ህይወት አታወሩት? በቃ እንግዲያውስ እኔ ህይወቴን ልንገራችሁ። ስለ ለኔ ህይወት ላውራችሁ። ተከታተሉ፣ የትም እንዳትሉ።